ኢትዮጵያ ይበልጥ የምትጠቀመው ከማን ብትወዳጅ ነው? ከቱርክ ወይስ ከእስራኤል? የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶሃን በአዲስ አበባ ይፋዊ የሥራ ጉብኝት ባደረጉ በሳምንቱ የእስራኤል ፕሬዝዳንት አይዛክ ሄርዞግ ወደ ኢትዮጵያ መጥተው እንደነበር ይታወቃል። ሁለቱም መሪዎች ከጠቅላይ ሚኒስትሩ አብይ አህመድ ጋር ተወያይተዋል። ኢትዮጵያ ታዲያ ይበልጥ የምትጠቀመው ከማን ብትወዳጅ ነው? ከቱርክ ወይስ ከእስራኤል? ቱርክና እስራኤል በዓለም አቀፍ የፖለቲካ መድረክ በተቃርኖ የሚንቀሳቀሱ ሀገራት ናቸው። እስራኤል ለሶማሌላንድ የሀገርነት ዕውቅና ስትሰጥ በጽኑ ከተቃወሙት መካከል ቱርክ ትጠቀሳለች። ኢትዮጵያ ደግሞ ከሁለቱም ሀገራት ጋር የረጅም ጊዜ ወዳጅነት ያላት ሀገር ናት። ለመሆኑ ከወቅታዊ የአፍሪካ ቀንድ ፖለቲካ አንጻር የእስራኤልና የቱርክ መሪዎች ለይፋዊ የሥራ ጉብኝት ወደ አዲስ አበባ መሄዳቸው እንድምታው ምንድን ነው? ኢትዮጵያስ ሁለት ተቃራኒ አቋም ያላቸውን ሀገራት ፍላጎት እንዴት ማጣጣም ትችላለች? የምታተርፍስ ከየትኛው ነው? ሌላው ተያይዞ የሚነሳው ጥያቄ ኢትዮጵያ ካሏት ፖለቲካዊና ምጣኔ ሀብታዊ ፍላጎቶች አንጻርም ከየትኛው አገር ጋር ብትወዳጅ የበለጠ ታተርፋለች የሚለው መሰረታዊ ጭብጥ ነው። ተቃራኒ ፍላጎት ያላቸው ሁለት የኢትዮጵያ አጋሮች የቱርክና እስራኤል መሪዎች በሳምንት ልዩነት ወደ ኢትዮጵያ የሄዱበትን ምክንያት ከወቅታዊ የአፍሪካ ቀንድ የፖለቲካ ትኩሳት ጋር አያይዞ መመልከት ይቻላል። የኤርዶሃን ጉብኝት ከምስራቅ አፍሪካ የደህንነት ስጋት ጋር የተያያዘ እንደሆነ የታሪክና የፖለቲካ ተንታኞችም ይገልጻሉ። በሌላ በኩል የእስራኤል ፕሬዝዳንት ጉብኝት ሀገሪቱ ከኢትዮጵያ ጋር ያላትን ግንኙነት ለማጥበቅና ለማስቀጠል ከምታደርገው ጥረት ጋር ይተሳሰራልም ይላሉ። የፖለቲካና የታሪክ ተንታኞች እንደሚሉት በአፍሪካ ቀንድ የደህንነት ስጋት ማንዣበቡ በቀጥታም ሆነ በተዘዋዋሪ ኢንቨስትመንቷን የሚያናጋባት ቱርክ ነገሩን ለማብረድ እንደምትፈልግም ይናገራሉ። በኢትዮጵያና ኤርትራ መካከል የቀጠናው የቃላት ጦርነትም በቀጠናው ስትራቴጂያዊ ፍላጎት ያላቸውን ሀገራት ማስግቷል። ስለዚህም ኤርዶሃን በቀጥታ በአካል ኢትዮጵያ ሄደው ጉዳዩን ለመከታተል መርጠዋል። በአፍሪካ ቀንድ ከአሜሪካ ጋር ተመሳሳይ የሆነ የውጭ ጉዳይ ፖሊሲ የምታራምደው እስራኤልም ከኢትዮጵያ ጋር ጥብቅ ግንኙነት አላት። ይህንን ግንኙነት ለማስጠበቅና ለማስቀጠልም ፕሬዝዳንት አይዛክ ሄርዞግ ወደ አዲስ አበባ መጓዛቸውንም የታሪክና የፖለቲካ ተንታኞችም ይገልጻሉ። የእስራኤል የውጭ ጉዳይ ሚኒስቴር የፕሬዝዳንቱን ጉብኝት በተመለከተም ባወጣው መግለጫ ኢትዮጵያ አፍሪካ ውስጥ ወሳኝ ሀገር እንደሆነች ጠቅሷል። ኤርዶሃንም በኢትዮጵያ ሳሉ ቱርክ ከወዳጅ ኢትዮጵያ ሕዝብ ጋር ያላትን ለዘመናት የዘለቀ ግንኙነት የበለጠ ለማጎልበት ትልቅ ትኩረት እንደምትሰጥም ተናግረዋል። ኢትዮጵያና የሶማሌላንድ ጉዳይን ስንመለከት በቱርክና በእስራኤል ካሉ ዘርፈ ብዙ ልዩነቶች መካከልም የቅርብ ጊዜውን ማንሳት ይቻላል። እስራኤል ለሶማሌላንድ የአገርነት ዕውቅና መስጠቷ ቱርክን አላስደሰተም። የቱርክ ፕሬዝዳንት አዲስ አበባ ሳሉም እስራኤል ለሶማሌላንድ የሰጠችው የአገርነት ዕውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ብለዋል። ሶማሌላንድ ይህንን የኤርዶሃን ንግግር ኮንናለች። የአገርነት ዕውቅና የማግኘት ሂደት ሶማሊያዊ ሕጋዊና ዲሞክራሲያዊ እንደሆነም ገልጻለች። ሶማሌላንድ በሰጠችው ምላሽም ቱርክ የቀጠናው ውጥረትን የሚያባብስ አቋም ከማንጸባረቅ እንድትታቀብም አሳስባለች። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ ሰላምና መረጋጋት በራቀው ቀጠና ሌላ ውጥረት የጫረ ክስተትም ነበር። ቱርክ ኢትዮጵያና ሶማሊያን በአንካራ ስምምነት አማካኝነት ብታስታርቅም ውጥረቱ ሙሉ ለሙሉ ረግቧል ለማለት ግን ያዳግታል። ከሳምንታት በፊትም ሶማሌላንድ በእስራኤል አምባሳደር ሆነው የሚወክሏትን ከፍተኛ ዲፕሎማት ሹማለች። የእስራኤል የውጭ ጉዳይ ሚኒስቴር ሹመቱ በሶማሌላንድና በእስራኤል መካከል በተደረሰው ስምምነት መሰረት የተከናወነ መሆኑንም በመግለጽ እንደተቀበለውም አሳውቋል። እስራኤል በቅርቡ በሶማሌላንድ አምባሳደር እንደምትሾምም ገልጻ ነበር። እስራኤል ለሶማሌላንድ የአገርነት ዕውቅና መስጠቷን በተመለከተም ኢትዮጵያ እስካሁን በይፋ የሰጠችው አስተያየት የለም። ይዘቱ ይፋ ባልተደረገውና አሁን ላይ ዕጣ ፈንታው ግልጽ ባልሆነው የኢትዮጵያና የሶማሌላንድ ስምምነት ውስጥ ሲነሱ ከነበሩ ነጥቦች አንዱ ለሶማሌላንድ የሀገርነት ዕውቅና መስጠት ነበር። ለዚህም በምላሹ ኢትዮጵያ ለባህር በር ጥያቄዋ ምላሽ እንደምታገኝ ጭምጭምታዎች ተሰምተው እንደነበርም የማይዘነጋ ነው። በሌላ በኩል እስራኤል ለሶማሌላንድ የአገርነት ዕውቅና መስጠቷን ተከትሎም ሶማሊያ ከተባበሩት አረብ ኤሚሬቶች ጋር ያላትን ግንኙነት አቋርጣለች። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት ስትወዛገብ የቆየችው ግብጽ ደግሞ የእስራኤል የቅርብ ወዳጅም ናት። በሌላ በኩል ደግሞ ግብጽና ሳውዲ አረቢያም ጥብቅ ቁርኝት ያላቸው ሲሆን ከሰሞኑ የግብጽ ፕሬዝዳንት አብደል ፋታህ አልሲሲም ወደ ሳውዲ ተጉዘው ከልዑል አልጋወራሽ መሐመድ ቢን ሳልማን ጋር ተወያይተዋል።
የባህር በር ጥያቄውን ስንመለከት የኢትዮጵያ የቅርብ አጋር የሆነችው የተባበሩት አረብ ኤሚሬቶች የኢትዮጵያ የባህር በር ጥያቄን እንደምትደግፍ የሚጠቁሙ መረጃዎችም ሲወጡ ነበር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ከኢትዮጵያ የባህር በር ጥያቄ ጀርባ የተባበሩት አረብ ኤሚሬቶች አለች ብለውም በተደጋጋሚ ከሰዋል። የተባበሩት አረብ ኤሚሬቶች ዋነኛ ተገዳዳሪ የሆነችው ሳውዲ አረቢያም በዚህ ረገድ ከኤርትራ ጎን የተሰለፈችም ይመስላል። ከሳምንታት በፊት ኤርትራ የነበሩት የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልኬሬጅ በማስከተል ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር መወያየታቸው የሚታወስ ነው። ከኢትዮጵያ የባህር በር ጥያቄ ጋር በተያያዘም በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ መጥቷል። በዚህ ውጥረት ታዲያ ቱርክና እስራኤል ያላቸው ሚና ምንድን ነው? የአፍሪካ ቀንድን በተመለከተ እስራኤልና የተባበሩት አረብ ኤሚሬቶችስ ተቀራራቢ አቋም እንዳላቸው ይነገራል። በሌላኛው ጽንፍ ያለችው ቱርክ በቀጠናው የምታሳድረውን ተጽዕኖ ማምጣት አንደኛው የእስራኤል ፍላጎት ሊሆን እንደሚችልም የታሪክና የፖለቲካ ተንታኞች ይናገራሉ። የኢትዮጵያ የባህር በር ጥያቄ በኢትዮጵያና በኤርትራ መካከል የፈጠረው ውጥረት በቀጠናው ፍላጎት ያላቸው አገራትም በቀጥታም ይሁን በተዘዋዋሪ ጣልቃ እየገቡ እንዳሉም ይነገራል።